አንድ ቆንጆ እቃ ላሳያችሁ ዛሬ ሲመጣ እንደዚህ ነው የሚመጣው። ከቦክስ ውጭ ነው የመጣው። አብሮት ይመጣል መሰላችሁ። እቃው ይሄኛው ነው። ይሄ ሃንድል ማድረጊያ ነው። ይዛችሁ እንድትንቀሳቀሱና እቃውንም ማስቀመጫ ይሆናችኋል። በተለያየ አንግል ማስቀመጫ ይሆናችኋል። አብሮት ሁለት ታይፕ ሲ ኬብል እና አንድ ኤችዲኤምአይ ኬብል ከማይክሮ ወደ ትልቁ ኤችዲኤምአይ ኬብል ይመጣዋል። እና ደግሞ አንዲት ቦክስ አለችው፣ የቻርጀር ቦክስ ማለት ነው። እቃው ምን መሰላችሁ? እንደዚህ ታረጉትና ሃንድሉ እንደ ማስቀመጫ ይሆናል። ፖርታብል ጌሚንግ ሞኒተር ነው። 16 ኢንች ነው። 120 ሄርዝ ነው። ለፈለጋችሁት ነገር ይሆናል። ፒሲ ካላችሁ ከፒሲያችሁ ጋር፣ ስልክ ካላችሁ ከስልካችሁ ጋር፣ ጌሚንግ ኮንሶል ካላችሁ ከጌሚንግ ኮንሶላችሁ ጋር ይሆናል። ከኮምፒውተራችሁ ጋር ታገናኙትና የኮምፒውተራችሁን ስክሪን እራሱን ይደግምላችኋል ማለት ነው። ከፈለጋችሁ ደግሞ ኤክስቴንድ አድርጋችሁ ሁለተኛ ስክሪን ይሆናችኋል። ኮድ የምታረጉ ከሆነ ኤዲት የምታረጉ ከሆነ ለብዙ ነገር ለፕሮዳክቲቪቲ ይጠቅማችኋል። አሁን ኤክስቴንድ ስናደርገው እዚህ ጋር ሌላ ትርፍ ሞኒተር አለን ማለት ነው። አሁን እዚህ ጋር ላሳያችሁ። ይህንን ፎልደር እንክፈተውና ጎትቼ እዚህ ጋር ማምጣት እችላለሁ። ያ ስክሪን ዋናው ስክሪን ፍሪ ሆነልኝ ማለት ነው። ከፈለጋችሁ ፖርትሬትም አድርጋችሁ ቀጥ አድርጋችሁ ለኮዲንግ እንዲመቻችሁ አድርጋችሁ መጠቀም ትችላላችሁ። ከላፕቶፓችሁ ጋር፣ ከዴስክቶፓችሁ ጋር፣ ከስልካችሁ ጋር ጌሚንግ ኮንሶል ካላችሁ ከሱ ጋር ይሰራል። በጣም አሪፍ ነገሩ ደግሞ ምንድነው ታይፕ ሲዋ ቀጥታ ኮኔክት አድርጋችሁ መጠቀም ትችላላችሁ። ከስልካችሁ ጋር ኮኔክት ስታደርጉት ስልካችሁን ሚረር ያደርግላችኋል። ስልካችሁ ላይ ያለውን ነገር እዛው ላይ ያሳያችኋል ማለት ነው። ዞሮ በታይፕ ሲ ስለሆነ ኮኔክት የምታደርጉት ምንም ኤክስትራ ነገር አያስፈልጋችሁ። ስልካችሁ ላይ ያለውን ነገር ቀጥታ እዛ ላይ በትልቅ ስክሪን በ16 ኢንች ስክሪን ያሳያችኋል ማለት ነው። ስልካችሁ ሳምሰንግ ከሆነና ሳምሰንግ ዴክስ ሰፖርት የሚያደርግ ከሆነ ደግሞ ሊትራሊ ፒሲ ያላችሁ ማለት ነው። ኮኔክት ስታደርጉት ሳምሰንግ ስልካችሁ ይሄ እንደ ማውዝ ፋንክሽን ያደርጋል። እዚህ ጋር እንደምታዩት ማውዝ ፓዷ። ስለዚህ ስልካችሁን እንደ ማውዝ ተጠቅማችሁ ኦልሞስት ኮምፒውተር አላችሁ ማለት ነው። እንደዚህ አይነት ጌሚንግ ኮንሶሎችም ካላችሁ በእጅ የሚያዙ ጌም መጫወቾች ማለት ነው። እነሱንም በኬብል አድርጋችሁ ኤክስቴንድ አድርጋችሁ እዛው ጋር መጠቀም ትችላላችሁ። ስክሪኑ ራሱን ነው ዲፕሊኬት የሚያደርግላችሁ። ስለዚህ የተሻለ ትልቅ ስክሪን ይኖራችኋል ማለት ነው። እና በሚቀጥለው ቪዲዮ እስከምንገናኝ ፒስ